እራት በልተሃል? አይ ዛሬ ምሳ ጨቅ ነኝ። እንዴ ለምን እኔ እንሰራለን? ወይኔ ነገ ጾሜን መዋሌ ነው። ሽንኩርት የት ነው ቤብ? አለ ወይ ጉድ! ኢትዮጵያ ውስጥ ሰው ከወር እስከ ወር እንደ ልቡ መብላት የሚችለው እኮ ደቼ ብቻ ነው እንጂ ሰው ደሞዙ 3 ቀን ሲቀረው ከየት አመጡ ነው ራት የሚበላው? አረ ማሪ ጎዳሽው። ቪታሚኑ ቆዳው ላይ እኮ ነው ያለው ማሪ። አታዩ ይሄ ለራስ ተበላሽቷል። አይ እህል ግፍ እንዳይሆንብን ብዬ እኮ ነው። የምን ግፍ ነው የምታወራው? እኔ እኮ ሽንኩርት አልወድም፣ ሲበዛ አልወድም። ወይ አስደነገጥከኝ እኮ። እኔንም አስደነገጥሽኝ እኮ። ምን እያደረክ ነው? አይዲያ መጣልኝ። አርት። ምን አርት ነው? ቲማቲም ቤት እንደሚያሳምር ታውቂያለሽ? ለበረሮ መድኃኒት ነው ለብዙ ነገር። ስታዩ እንዴት ነው? አረ የምን አርት ነው? ስጠኝና ምግቡን እንስራ። አረ እንደዚህ ቤቱን አሳምሮት እንዴ! ይኸውልሻኒ ምንድነው አንቺ በግማሽ ቲማቲም ወጥ ስሪና ሙያሽ ይታይ እስቲ። ጂሃኒ በስንጭሽ ነጭ ሽንኩርት ልትልጂ ጥፍርሹ ሽታው ተሰግስጎ መቼም አይልቅም። ልጬ ከትክቼ አመጣልሻለሁ። ወይ ማሪ አንድ ወጥ ላይ 3 ፍሬ። ገበያ ከወጣሽ ቆይተሻል። መለኪያውን አመጣሁልሽ። እንዳይበዛም እንዳያንስም ቆንጆ መለኪያ ነች እቺ። እኔ ሲያንስ አይመቸኝም። የሚገርምሽ 2 አድርጌ ነው። እሺ ቤብ ቅቤስ የለም? እሱት ፍሪጅ ስለሌለ ቀልጦብኝ እኮ ነው። ጨመርሽ ልቆልፍልሽና ዘና ብለሽ ስል። እንዴ አልጨረስኩም እኮ እኔ። ጨው አልቆልፍም እኮ። ጨው ያው ፍለቢት ክፍት እኮ ነው፣ እንዳለ ክፍት ነው። በርበሬስ? አልጫ አርጊው። አልጫ ለለውጥ ሰሞኑን በርበሬ ተቃጠለ። ሄሎ ወዬ ደረስክ እንዴ? አረ ገና ነኝ እባክህ። ምን ደርሳለሁ? ደረስክ እንዴ አንተ? በቃ እኔ ደርሻለሁ። እሺ አመስግኑልኝ። እዛ አካባቢ ለሁሉም ተናገር በቃ። ትሽ ወይኔ ወንድሜ ቀድቻለሁ። ያው እንኳን ለዚያ በቃ። እውነት ለፍታል፣ ይገባል። እውነት ተስፋ አትቁረጥ፣ ተሰለፍ በቃ። አንተም እሺ አንድ ቀን እንደዚህ ቀናቶች ፊት ለፊት እንዲክላክስ እየነፋ ትሄዳለህ። እውነት ይሳካልሃል። አምናለሁ። እኔም አንድ ቀን ፉል አድርጌ እንደምጨፍር አምናለሁ። ጠብቅ። እኔም በጣም ጠብቄ ነው ባይዘው። አረ ጠብቃለሁ። እኔማ ምን መሄጃ አለኝ? አንተን እንኳን ደስ አለ ብቻ። ዋናው እሱ ነው። ፈጣሪ ይመስገን አለፈልኝ። እንግዲህ ለኔም በቃ እና ተናገር እዛ አካባቢ ለቤተሰቦችም እሺ የደስታ የተካፋይ እንዲሆኑ። ትንሽ ግን አካበድሽው። ምንድን ነዳጅ አይደል እንደ ቀዳው? እንዴ ምን ማለት ነው? እንደውም ነገ ምሳ እኔ ጋር ናችሁ። እሺ ትንሽ የምስጋና ፕሮግራም ነገር አዘጋጅቻለሁ። ምሳ ሁሉም እኔ ጋር ነው። ነገር እዛ አካባቢ ለተሰለፉት። ምን ሙድ እያስክ ነው እንዴ? ነዳጅ ቀዳው ብለህ ነው ምስጋና ፕሮግራም? ቀልድ ነው እንዲያስከው? ቀልድ ያስከው አንተ ነህ ሰውዬ። በቃ እኔን አጨቅጭቀኝ ተሰልፌ ነው ያለሁት። በቃ በእናትህ ተወኝ። እኔ እውነት ተስፋ አትቁረጥ። እሺ ጠብቅ አዳም። በቃ አንድ ቀን አብረን እንዲያሰልፈን እንዲክላክስ እየነፋን ይሆናል። ይሄ አምናለሁ። በል በቃ በእናትህ የራስህ ጉዳይ ነው ሲጀመር። ዝም ብለህ ሙድ ትይዛለህ እንዴ አንተ? ዛሬ እንትን ብትል እኔ ላይ እንደ በርታ በቃ። እሺ ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9000 ብር። 9000 ብር። ከለር አለ? አለው። አረንጓዴ አለ? አለው። ሰማያዊ አለ? አለው። ቢጫ ከለር አለው? አለ። ቀይ ከለር አለ? አለ። ፐርፕል ከለር አለ? አለ። ግራጫ ከለር አለ? አለ። ሽሮአማ ከለር አለ? አለ። ምስር ከለር አለ? ምስር ከለር እንደዛ የሚባል አለ? እንደሱ ነበር የፈለኩት። እስቲ እሺ ስቶር ቼክ አድርጉሽ። አይ የኢትዮጵያ ሕዝብ ግን ያልቻለው ነገር የለም። እንዴት ማለት እንዴ? አንተ እንጀራ ብለው ጄሷ በሉን፣ በርበሬ ብለው ሸክላ በሉን እና ከዚህ በላይ ይፈልጋል። ለነገሩ ልክ ነህ። ዶሮ ወጥ ብሎ እኮ እስከዛሬ ዶሮ ወጥ ሳይሆን ምን በለው ሽንኩርቱን ነው። ባክ የኢትዮጵያ ሕዝብ ያልበለው ነገር ቢኖር የዓለም ዋንጫ ነው።
እኔ ተውኩሽ እንጂ ማናባቱ ቀማኝ። ሰከራም ነው ሲቲ አጋጠመሽ ለማኝ። ባለሱቅ አቤት። ዳቦ አለ አለ። ለማሽተት ነው ለበላት? ለማሽተት 3000 ብር ይሁን። እስቲ አምጣ። ደሃ በሽታ ነው የሚጠግበው አባቴ። ኦይ በቃ አትመሰጥ አንተ። ልትገባ አልጠገብኩም። አይ 2000 ትጨምራለህ። እንካ እባክህ ቱ ምን ዘመን እንካ